እኔ እኮ ይሄንን የሚገርም ይሄንን እንዲህ ቁጭ ብላ እኔ ግን አንዳንድ የምጠሉኝ እኔ ትወዱኛለሽ እኔ ለካ አላቅም ማርያምን አላቅም ነበር ለካ ለዛሬ እንደምትወድኝ አወቅኩ በቃ እሺ ትወጂኛለሽ አምሰ ሶሪ በቃ እሺ كبندقر أنت فكركوا سوالا قنايو سمزي حازوا همبر أرات ملفت للناس قبطوا زيدي فكري يعني كونجو زاري كم فابدا شاد ايفونو كمان እንደዛ አንቺ ወዳ በተጠች አይፎን ብላሽ ልትሞት ነው እንዴ አክሊሉ መልካም ሰው አክሊሉ ጀግናችን እንወድሃለን ልክ እንደ ሀገራችን አክሊሉ የኛ አንበሳ አንተነ ሁሌ የምታገሳ አንተነ ሁሌ የምታገሳ ስለዚህ አልጨረስኩም ማለት ስለዚህ አጎቴ አክሊሉ አንበሳ አንዳንዴም ፍሳ ሊባለው ጌታ የሚችል ሰው ደግሞ ግጥም መስሎ እኛ ደግሞ የምናዳምጠው ስሚዩት አድርገን ድምፅ እግሬን ከሽንጤ ላይ አንሳ ሽንጥሽ እግሬ ስር ምን ይሰራል ድሉዳቅ እንዴ ታዲያ ካሌን የት ላድርገው አውልቄ አላስቀምጠው ታዲያ ምንድነው ይሄ ሁሉ መስፋፋት እንዴ ሉዳቅ እንዴ አልጋ መቀየር ያለብን አይመስልም ለምን አልጋ ጠበበና እንዴ እንጂሮ ኤክስትሮቨርት አቱኝ ማለት አይ ችግርሽ ውጭ አታድርጊያ አልጋው እንዲህ አረገኝ ከማለት በፊት እኔ አልጋው ምን አደረኩት ማለት አይቀርም እንዴት ነው እኔ ለአልጋው መጥበብ ምክንያት መሆኑ ሱራሽን ጠይቂ ሻወርና ለውጥ ከራስ ይጀምራል ሲባል አትሰማሽ ታዲያ እንግዲያውስ ከራስ ጀምራ ከራስ ጀምር ላፈንዳው እንዴ ምኑ ነው ተፈነደው በጣም ይቅርታ ይሩቴ እንግዲህ አስቀድሜ ይቅርታ ጠይቅሻለሁ ከዚህ ቀጥሎ የምናገረው ነገር ቅስምሽን ሊሰብረው ይችላል እውነታውን መቀበል አለብሽ ምንድነው እውነታ ወፍረሻል በጣም ወፍረሻል አንተ ትላንትና ስጠይቅህ ደህና ነሽ አልወፈርሽም ስትል ሳቀማኝ ወጣትና ቆንጆ ልጅ ነው ማገ እንዴ ትጃ ይገባት ምን እንዴ እኔ እኮ ወጣት ነኝ አላረጀው እድሜሽ ስንት ነው 35 ቤት ውስጥ ነኝ 35 ስለዚህ አሁን አሮጊት መባል ልጅ አይደለም እንዴ አሮጊት ምን አመጣው እንደዛ ስለሚሉኝ ነው እና ልጁ ጎረምሳ ነው ስላሉኝም እስቲ መጀመሪያ ላስፈቀደው እሱም ሊሆን ይችላል ላይሆንም እኮ ይችላል ገና ግን እንደ ሴት መውለድ መታረስ ሊያምርሽ ይችላልና ያንን ነገር እንድታዩ ይፈልጋል የኢትዮጵያ ህዝብ ሁሉ ጊዜ ለሰው አልታረስም እኮ እኔ ተነስቼ ነው የምሰራው እንጂ እንደዚህ ተወልዶ ቁጭ ምናምን ነገር ወልዶ ቁጭ የለም ኧረ አይቻልም በሶስተኛ ቀን ብድግ ብዬ ራሴን ማኔጅ ማድረገው በሶስተኛ ቀን ይድረስ እጅግ በጣም ለምወድ ለማፈቅር በልቦና ውስጥ ለተቀመጥከው በጅማቴ በኩል ገብተ በህብረ ሰረሰር ሌላ ስሜት ውስጥ ለምትከተኝ በሚያረገው ፍቅር ውስጥ ታውሬ የኑሮ ውድነት እንኳን እንዳይታወቀኝ አርከ ጥምዝምዝ ስላደረከኝ ፍቅሬ የኔ ማር የኔ ወተት እንዴት ነ በኔ መፈቀር እንዴት ይዞሃል ብዬላሽ ቋልጥ የመጣው መሰለ አንተ አላቂም ልክ ልንገሪ ማታ ታይተሃላሉ ከኛ ሰበር ሴትዮጋ እንዴት አርጌ ነው እሱን ነገር ማምነው ሌላ ይዣለሁ አልፈልግም ንቆብን ሄሎ የኔ ጌታ ደህና ዋሉልኝ የኔ ጌታ እንደው ትንሽ እኮ መማርጎኝ ነበር የኔ ጌታ የኔ ጌታ እንደው ካላስቸገርኩት የኔ ጌታ ልረፍበት ይሆን እሺ ፈቀዱ እሺ የኔ ጌታ እሺ የኔ ጌታ እሺ አመሰግናለሁ የኔ ጌታ እሺ ምን ላድርግ የኔ ጌታ
እኔ የምለው ለቤተሰቦቼ ግን ማን ነው ደውሎ የሚነግራቸው? ደሞዜ 2 ቀን ሲቀረው ሚስኮል ያደርጋሉ። እኔ ደግሞ ደውላለሁ። ሄሎ ዶላሩ ደረሰ? አደራ አካውንት ቁጥር እንዳትሳሳች። ቆይ እኔ የምለው ግን ማዳም የኔን ቁጥር ነው እንጂ የቤተሰቦችን ቁጥር አታውቅም። እና ታዲያ ማን ነገራቸው? አረ እንደው የጨነቀ ነገር እኮ ነው። ወይ ዘንድሮ እንደው የማይሰማ ጉድ የለ። አረ እንደው ምን ይሻለናል? ለዛሬ ቻሉት እንግዲህ ፎርጌት ማይ አይብሮ ፎከስ ኦን ሚ ኦኬ። ፎርጌት ማይ አይብሮ ኤንድ ፎከስ ኦን ሚ ማለት ቅንድቤን እርሱትና እኔ ላይ ትኩረት አድርጉ። ፎርጌት ኢትስ ኦኬ ፎር ቱዴይ በት ዩር ቢዩቲፉል ዊዛውት ሜካፕ ኦኬ ቴንክ ዩ ኔክስት ታይም አይ ዊል ናት ፑት ሜካፕ አይ ሚን አይ ዊል ፑት ሜካፕ በት ቤተር ዛን ዚስ። በርበሬ ወቀጣ ማንም ሰው አይመጣ እኔ በጣም ጥያቄ የሚሆንብኝ ነገር ማለት ነው እኛ የዘጠናዎቹ ማለት ነው እናትና አባቶቻችን እንዴት ስንደበደብ እንዴት እንደምንደበደብ ትዝ ይላችኋል አይደለ? በቦክስ ምናምን እኔ ምልክት አለብኝ ማዘር ማለት ነው በቀለበቷ እንደዚህ ቅንድቤን ብላኝ ቀለበቷ እዚህ ውስጥ ገብቶብኝ ምልክት አለኝ ማለት ነው። በዘነዘና ምናምን እኮ ነበር የሚደበድቡ በጣም ከኃጢያታቸው ብዛት ማለት ነው። የራስ የምትመታበትን ዱላ አምጣ ብለውክ ማለት ነው። ከዛ በዛ ደግሞ ቅጥቅጥ አድርገው አስለቅሰው ከዛ በኋላ ዱላውን መልሱ የሚሉን ሰዎች ናቸው። አሁን እኛ ዛሬ ልጆች ወልደን ማለት ነው እኔ አሁን ጩጬን ማለት ነው አንቺ ምናምን ነገር ሰር ዊ ተያት በእናትሽ ተያት አሁን እኔ እንጂ የፈለገችውን ነገር አይሆንም ምናምን ነገር ስላት ወይ ስጫት ምን ነው ኔጋ የፈለጉትን ነገር እንዴ እኛ እኮ ድሮ እኮ ማለት ነው ስናለቅስ መከራ ዋጫት ካላለቀስክ ደግሞ ማለት ነው አሃ ደብድብኛ ነይ ደብድብኝ ድንፋታ። እኛ እኮ የዘጠናዎቹ ማለት ነው ቤተሰቦቻችን እግዚአብሔርን ነው የምላችሁ በጥፊ ሳይሆን ማለት ነው ቴስታ ቦክስ እርግጫ ካራቴ ምናምን ፍሊፕ ምናምን እኮ ነው እኮ የሚገጩን እኮ። አሁን ግን እኛ ልጆች ስንወልድ ማለት ነው የኛ ቤተሰቦች ግን ምን ሆናችሁ ነው ግን ልጆቻችን እንዳንቀጣ የሆነ ነገር ማለት ነው የሆነ በቃ ጣፋጭ ነገር እሷ አትበላም አትበይም እንዳትወስጂ ምናምን ካልኳት ዊ ተያት እኛን እንዴት ነው ያሳደጋችሁት? ይሄ ግን ግፍ አይደለም ግን እናንተ የኛ ልጆችን እንዴት ነው እንደዚህ ቀብረር አድርጋችሁ እንደ ኤግ የምታዩዋቸው? ቆይ አሁን እኔ ዛሬ ማዘርን በዋትስአፕ እያወራኋት ማለት ነውና ልጄ ከቦርሳ ውስጥ ብር አውጥታ በብሩ ትጫወታለች ማለት ነውና ብሩን ከላዩ ላይ እንጥቃረኳት እንዳትቀደው ማለት ነው። የኔ ማዘር ምን ብትል ጥሩ ነው ወይ አንቺ በስማ ምን ነው አረ ቆሌዋን ገፈሽ ቆሌሽ ይገፈፍና እንዴ ማዘር ብር እኮ ነው ትቀደዋለች ምናምን ላታለሁ ይቀደዳ ብር አይደለ እንዴ የልጄን ቆሌ የምትገፊብኝ? እኛ ግን በዘጠናዎቹ ማለት ነው እኔ አይደለም ከማዘር ቦርሳ ውስጥ ብር አውጥቼ ልጫወትበት ማለት ነው ብር ሳይ እንድሮጥ አድርጋ ቀጥቅጣ ነበር የምትወይ ማለት ነው። በጣም ነው ግን የሚገርመው እውነቴን እኮ ነው የምላችሁ ማዘሮች እናትና አባቶቻችን እንዴት እንዳላሳደጋችሁን አሁን እኛ ልጆቻችን እንደዛ የምትንከባከቡት ግን ትዝብት ነው ትርፉ። ለማንኛውም ትዝብት ነው ትርፉ። እንዴ በ12 አመታችን እኮ እኛ እኮ በዘጠናዎቹ እኮ ሴቶች ከሆነን እኮ ማለት ነው ኩሽና ገብተህ ሽሮ ምናምን ነገር ካላፈላ እንጀራ ምናምን ነገር ካለመድክ እኮ ቀን በቀን እኮ ሲገቡ ሲወጡ እኮ ነው ጋለሞታ ወንድ አንቺ ሆዴ ውስጥ እንደ ወንድ ሆነሽ በተፈጠርሽ ብትመሲ ወንድ አካሄድሽ ወንድ ዕቃ የምትፈጪው 5 ብር ከፍዬ ካላስገረስኩማ አንቺ አትረጋጊም። አሁን እኛ ልጅ ወልደን ማለት ነው ምግብ ስትሰሪ ልጄን ኪችን ውስጥ እንዳታረጊብኝ ወጥ ይፈናጠርባታል ዕቃ ቀብኝ ስላትኝ ተነስተሽ ራስሽን ትናትም እንዴ ገረድሽ መሰለችሽ እንዴ? ልጄን አታሳቂብኝ እባክሽን ስተኛ ቅዠት ይሆንባታል ብትት ትልብኛለች እንዴ እኔን በቦክስ በርግጫ ስትኛል ነበር እንዴ? እና ምን አባሽ ታዲያ አሁን ይሄው ለራስሽ ብዬ ነው እና ለምን ልጄን አልቀጣም ብለክ ስትላ ያም ያፎ ለጋ ሆዲዲ አሳሙ ደወላ ያም ትንሹ በትልቁ ገመባይ ደላ ያም በርጌትሩ ጎ የባለ ባላትይ ትምታቴ ሉሌ አልተረተረሺ yum alle ኤምባሲ ደርሼ መጣሁ። እቺ ታደሰችልኝ ይኸው አሁን ልብሴ ለብሼ እቺ ለብሴ ነው የሄድኩት ታደሰችልኝ እቺ ታደሰች ይኸው ጉርድ ፎቶዬ ደግሞ ሰጡኝ። ጸጉርህን ተቆረጥ የምትሉኝ ሰዎች ማለት ነው
እቆረጣለሁ። ግን 20,000 ሰው ኮመንት አድርጉልኝና 20,000 ሰው ከፈለገ እኔ ለእናንተ ማሉ ነው የለም እቆረጣለሁ ማለት ነው። ቁርጥ አረብ መሬት ነው ያለው ድንግል መሬት ስላለን ድንግል መሬት ቴዲ ነው እንደዛ ያለው ነው ስሰማው በባለፈው ስናወራ I'm confused ኮርፍሪዩዝ አይደለም ድንግል መሬት ነው ያልሽው አባቴ ሙት አለ ቴዲ ሲል ሰምቼ ድንግል መሬት ቴዲ ነው በባለፈው ስናወራ እንደዛ አለ ልጅ ትወልዳለች እንዴ መሬቱ ልጅ ይወልዳል ለኔ ቴዲ ጠይቀው ብዬ እና አመንሽው ድንግል መሬት ምን ማለት ነው ድንግልና መሬት ነው ውዴኔ ምን አውቃለሁ ድንግል መሬት what the hell ምንም አልገባኝም ቆያችሁ ቢማሮች unexplored land ግላባለ እንግዲህ ያልተነካች መሬት ገባኛውን መሬቱ አልተነካም ኤክስፕሎር አልተደረገም ድንግል ናት ወኔ ምን ሆኖ በገብርኤል መኪና አልገዛውም። ይሄ ከህብረተሰቡ ጋር ወርጄ መኖር ነው የምፈልገው። አሁን ይሄ በገዛ ምን ትርጉም አለው ብለሽ ነው እንጂ መግዛት ትችላለህ ማለት ነው። አቅሙ የለም። እየሰራሽ የራስሽን ህይወት እየመራሽ ቢሮ ከፍተሻል አንቺ ትለያለሽ ሀቢባ ቢሮ ከፍተሻል ትለያለሽ አንቺ ሀቢባ ቢጠሩ ሁሉ ይመጣሉ ሀቢባ ምን ቢጠሩ ሁሉም ይመጣሉ ሀቢባ ምን ቸገራት እያሉ እየበረሩ ልክ እንደ ወፎች ሚስ ሳንድራ ከብራዚል ሚስ ሳንድራ ሄሎ ሚስ ሳንድራ yes yeah Miss Sandra wait Miss yes ወይ Miss Sandra ከብራዚል አየር መንገድ ማኔጂንግ ዳይሬክተር ነች የብራዚል አየር መንገድ እንቀይረህ ይልኛል ይገርም እንዴ ደፋሮች ናቸው በቃ እኔ ግን ለምን ብዬ ካገሬ ከእናት ሀገሬ እውነቴ ነው ሳይማር ያስተማረኝ እኔ እንዳዝ ሳላገለግለው ሁለታውን ሳልመልስ ለምን ብዬ ነው እንዴ እውነቴ ነው ወይ ዩኒቨርሲቲ ላይፍ thank you Jesus for this message bless it everybody give who those lucky in the name of Jesus amen ይመችላችሁ የስደት ኑሮ ላይፏ እንዲህ ነች። ህዝቤ ግን ሶሻል ሚዲያ ላይ የሚፖስተው እንዲህ ነው። ተቃራኒ አይደለም እንዴ? ዋሽው እንዴ? አልተገናኝተውላ አሁን 1 ሚሊዮን ብር ብሰጥ ምን ታረጋግበታለህ? 1 ሚሊዮን ብር አሁን ቢሰጠኝ ብሰጥ ምን ታረጋግበታለህ? ማን ነው የሚሰጠኝ? ማን ይሰጠኛል? ብሰጥህ ምን ታረጋግበታለህ? አንተ ብትሰጠኝ ስጠኛ። ብሰጥህ ነው ያልኩህ። ብሰጥህ ምን ታረጋግበታለህ? ብትሰጠኝ 1 ሚሊዮን ብር አሁን ብትሰጠኝ ወስደዋለሁ። ምን አደርጋለሁ? ወስዳለሁ። ቸግሯል ማለት ነው እንዴ? በጣም ሀቢባ ናት ሰላም ፍቅር አስተማሪ ከእንግዲህ ወዲህ ሀቢባ የሚነካ ዘራፍ ይላለሁ። እችን ቃል ተናግሬ ወጣለሁ። እየተሰማ ከሆነ ከእንግዲህ ወዲህ ሀቢባ የኛ የኢትዮጵያዊ ሰራዊት ልዩ ሚሊሻ የመቶ አለቃ የተሞላት ዘራፍ ይላለሁ። ዘራፍ ማንም ሀቢባን እንዳይነካት ዘራፍ ይላለሁ። ዘራፍ ኢትዮጵያ ይስማ ሀቢባ ማንም እንዳይነካት ዘራፍ ይላለሁ። ዘራፍ ማንም ሀቢባን እንዳይነካት እሷ ለኛ ጀግና እናት ዘራፍ ይላለሁ። ዘራፍ
አቶ ኢሳያስ የልጅህ እኮ ቀበጠብህ። መቼ ነው የምትመታው? አንጀታችንን በላው ይላሉ። እናንተ ምን ሆናችኋል? ምቀኞች መቼ የማይመጣ እንጂ ቆይ አሁን አይደለም የምትመታኝ በኋላ ነው አልኩ እንዴ የምርታ መራለ እንዴ እናንተ ለእናንተ ብዬ ነው የምደበደበው። እሺ ቃሉን ንገረኝ።